በዞኑ ውስጥ የሚገኙ የሲቪክ ማህበራት ድርጅቶች በመንግስት ያልተሸፈኑ የልማት ስራዎችን በመሸፈን የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ እያበረከቱ ያለው አስተዋጽኦ የጎላ መሆኑ ተገለጸ። በዞኑ በ2017 እስካሁን 33 የሲቪክ ማህበራት ድርጅቶች ከ60 በላይ ፕሮጀክቶች ከ1 ቢሊዮን ብር በላይ ሀብት በመመደብ ከ700 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ እንደተቻለም ተጠቁሟል። ዘገባው የከምባታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ምህረት አብስራኤል እንደሚከተለው ያቀርበዋል። በመድረኩ ላይ የከምባታ ዞን ፋይናንስ መምሪያ ኃላፊ አቶ አበበ ሱሉሮ እንደተናገሩት የመድረኩ ዓላማ የህዝብን ተጠቃሚነትን ለማረጋገጥ ከመንግስት ግምጃ ቤትና ከውስጥ ገቢ የሚገኘውን ውስን ሀብት ለታለመለት ዓላማ እንዲውል ከሚመለከታቸው ባለድርሻ አካላት ጋር በጋራ በየተዋረድ ያሉ የፋይናንስ ተቋማት በትኩረት እየሰሩ መሆናቸውን ለመገምገምና የጋራ አቋም ለመያዝ መሆኑን አብራርተዋል። የተለያዩ የሲቪል ማህበራት ድርጅቶች በመንግስት የሚተገበሩ ተግባራትን ከመንግስት ጎን ለጎን ክፍተቶችን በመሙላት በዘርፉ የልማት ስራዎችን በርካታ ሀብት በማፈላለግና ወደ ዞኑ በማምጣት የዞኑን ሁለንተናዊ ልማት ለማረጋገጥ እየሰሩ ያሉ ስራዎችን ከየሴክተር መስሪያ ቤቶች ጋር በማቀናጀት በመከታተልና ግብረ መልስ በመስጠት የዞኑ ፋይናንስ መምሪያ ጉልህ ሚና እየተጫወተ ይገኛልም ብለዋል። የዚህ ፎረም ዓላማ የባለድርሻ መስሪያ ቤቶችንና ሀብት አፈላልጎ ያመጡ ግብረሰናይ ድርጅቶችን አንድ ላይ በማቀናጀት መንግስታዊ ያልሆኑ ድርጅቶች ምን ሰሩ፣ በነዛ ባለድርሻ መስሪያ ቤቶች የባለድርሻ መስሪያ ቤቶች ሚና ምን ነበር፣ የሚነሱ ጉዳዮች ካሉ የጋራ አድርገን ቀጣይ የህዝብን ተጠቃሚነት ለማረጋገጥ እየተሰራ ያለ ስራ ነው ያለው። የዛሬ መድረክ ዓላማም ከዚሁ ጋር በተያያዘ የመንግስታዊ ያልሆኑ ድርጅቶች ከባለድርሻ ሴክተር ጋር አንድ ላይ መድረክ ፈጥሮ መወያየት፣ መመካከር፣ አስተያየት መቀባበል፣ ለቀጣይ ደግሞ ያሉ እጥረቶች ካሉ አርሞ የህብረተሰቡን ተጠቃሚነት ለማረጋገጥ አይነተኛ መንገድ ነው። እነዚህ ኤንጂኦዎች በተለያዩ ወረዳዎች በሰሩባቸው አካባቢዎች ውሃ ላይ በትኩረት የሚሰሩ ኤንጂኦዎች አሉ። በትምህርት ላይ በሴቶች ህጻናት አቅም ማጎልበት ላይ የሚሰሩ አሉ። ለምሳሌ ኤፍኤች ሆልት እነዚህ የመሳሰሉ መንግስት ያልሆኑ ድርጅቶች በገቡበት ወረዳዎች ታች ቀበሌ ላይ ህብረተሰቡ ባለበት ከፍተኛ ለውጥ ያለ ተግባር እየፈጸሙ ነው ያለው። ለዚህ ደግሞ ማሳያው ከገቡበት ወረዳ አቅራቢያ ያለው ወረዳ ያ ድርጅት የሌለበት ወረዳና ድርጅቱ የሚሰራበት ወረዳ የህብረተሰቡ ግንዛቤም የአናኗር ዘይቤም የተጠቃሚነቱን ጉዳይ በእጅጉ የሚለይ ነው። የከምባታ ዞን ፋይናንስ መምሪያ ምክትል ኃላፊና ፊስካል ፖሊሲና ሲቪክ ትብብር ዘርፍ ኃላፊ ወይዘሮ ብርቱካን አባዬ በበኩላቸው መንግስታዊ ያልሆኑ የልማት ድርጅቶች መንግስት ያቀዳቸውን የልማት ግቦች ውጤታማ እንዲሆኑ በመንግስት ጎን በመሆን በመደገፍ በርካታ ስራዎችን እየሰሩ መሆኑን ተናግረዋል። በዞኑ የሚገኙ መንግስታዊ ያልሆኑ የልማት ድርጅቶች የማህበረሰቡ የልማት ፍላጎትን በመለየት የድርሻቸውን እየተወጡ ነው ያሉት ወይዘሮ ብርቱካን አዳዲስ ቴክኖሎጂዎችን ለአርሶ አደሩ በማቅረብ በርካታ ተግባራትን እያከናወኑ መሆኑን ገልጸዋል። መንግስታዊ ያልሆኑ ድርጅቶች በዋናነት ዓላማቸው እዚህ ላይ የሚሰሩት ስራ የመንግስትን ክፍተት በመሙላት መንግስታዊ የሆኑ ስራዎችን ደግፈው መንግስት ያቀዳቸውን እቅዶች በተገቢው ውጤታማ እንዲሆን መደገፍ ነው። ዋናው የኤንጂኦ ወይም ደግሞ የመንግስታዊ ያልሆኑ ሲቪል ማህበረሰብ ድርጅቶች ስራቸው መንግስትንና የመንግስትን እቅድ ክፍተትን በማሟላት መደገፍና ውጤታማ እንዲሆን ማድረግ ነው። ለዚህ ደግሞ አንደኛ ፋይናንሻሊ ይደግፋሉ ወይም ደግሞ የገንዘብ እጥረት ባለባቸው አካባቢዎች ገንዘብና ገንዘብ ነክ ጉዳዮችን ወይም ደግሞ ለግብርናም፣ ለጤናም፣ ለትምህርትም፣ ለንጹህ ውሃ መጠጥ አገልግሎትም፣ ለሌሎችም ለህፃናትና ለሴቶች ኢምፓወርመንትም ጭምር ሪሶርስም ያቀርባሉ። ግብያት አቅርቦትን ፋሲሊቴት ያደርጋሉ። የግንዛቤ ጋፖችን በማጥበብ ወይም ደግሞ አዳዲስ ሀሳቦችን በማምጣት ስልጠናዎችን ይሰጣሉ። የክህሎት ጋፖችን ያጠባሉ። አዳዲስ ቴክኖሎጂዎችን ወይም ደግሞ በመንግስት ተደራሽ ያልተደረጉ አዳዲስ ጉዳዮችን
ኢኒሼቲቮችን በማምጣት በበለጠ ህዝብን ተደራሽ እንዲሆንና አገልግሎቱን ተጠቃሚ እንዲሆን ማድረግ ነው። በመምሪያው የሲቪክ ማህበራት ድርጅቶች አስተባባሪ አቶ ብርሃኑ ገነቱ በበኩላቸው በዞናችን የሚገኙ ግብረሰናይ ድርጅቶች በክልልና በዞን ደረጃ በተፈራረሙት ውል መሰረት በትምህርት፣ በግብርና፣ በጤና፣ በንጹህ መጠጥ ውሃ አቅርቦት፣ በሴቶችና ህጻናት ደህንነት ጥበቃ፣ በምግብ ዋስትናና በአካባቢ ጥበቃና በሌሎችም ዘርፎች ህብረተሰቡን ተጠቃሚ ለማድረግ ተግተው እየሰሩ መሆናቸውን ገልጸዋል። በዚህም በዞኑ እንደ አውሮፓውያኑ አቆጣጠር ከ2020 ጀምሮ እስከ 2028 ድረስ ለ8 ዓመታት የሚዘልቁ ፕሮጀክቶችን በተለያዩ መዋቅሮች ከባለድርሻ መስሪያ ቤቶች ጋር የፕሮጀክት ስምምነት በመፈራረም የህዝቡን ተጠቃሚነትን የሚያረጋግጡ ፕሮጀክቶችን እየሰሩ ይገኛሉ ብለዋል። በዞኑ 33 የሲቪክ ማህበራት ድርጅቶች ከ60 በላይ ሁሉን አቀፍ የልማት ፕሮጀክቶችን ከ1 ቢሊዮን ብር በላይ ሀብት በመመደብ ወደ 700 ሺህ የህብረተሰብ ክፍሎችን በቀጥታና በተዘዋዋሪ መንገድ ተጠቃሚ ማድረግ መቻሉን አቶ ብርሃኑ አብራርተዋል። አውሮፓ አቆጣጠር ከ2020 ጀምሮ እስከ 2028 ድረስ ለ8 ዓመታት የሚዘልቁ የፕሮጀክቶችና የፕሮግራሞች ዶኩሜንቶች አሉ። እነዛ በየደረጃው በክልል በዞንና በወረዳ ደረጃ የተፈራረሙ ናቸው ከሚመለከታቸው ከመንግስት አካላት ጋር ማለት ነው። እነዚህ ድርጅቶች ወደ 33 ይሆናሉ። ከ60 በላይ ፕሮጀክቶችን ቀርጸው እየሰሩ ነው። የሚሰሩባቸው ዘርፎች በትምህርት፣ በጤና፣ በውሃ፣ በግብርና፣ በምግብ ዋስትና፣ በላይቭሊሁድ ልማት እና በሴቶችና ህጻናት ደህንነትና ልማት እንዲሁም በአካባቢ ጥበቃ እና በሌሎችም ተመሳሳይ ልማት ዘርፎች እና በውሃ በንጹህ መጠጥ ውሃ አቅርቦት እና በሌሎችም የልማት ዘርፎች ተሰማርተው መንግስትን እየደገፉ ያሉ ሲቪል ማህበረሰብ ድርጅቶች ናቸው። የ33 የሚሆኑ ሲቪል ማህበረሰብ ድርጅቶች አሉ። ከ60 በላይ የሚሆኑ ፕሮጀክቶች አሏቸው። ከ700 ሺህ በላይ የዞኑን ህብረተሰብ በቀጥታ ተጠቃሚ ያደርጋሉ። በተዘዋዋሪ መንገድ ደግሞ የዞኑን ህብረተሰብ በከተማም በገጠርም ያለውን ሙሉ በሙሉ ተጠቃሚ ያደርጋሉ ማለት ነው። እነዚህ ሲቪል ማህበረሰብ ድርጅቶች ለኛ በጣም ወሳኝ ናቸው። በተለይ በግብርና ዘርፍ የምግብ ዋስትናን ከማረጋገጥ አንጻር የሚሰሩት ስራ ለኛ በጣም አስፈላጊ ነው። ለኛ ዞን ያው የመሬት ጥበት አለ። የመሬት ጥበት ካለ ደግሞ እያንዳንዱ ስኩዌር ሜትር ፕሮዳክቲቪቲው መጨመር አለበት ከግብርና አንጻር ማለት ነው። የህዝብ ጥግግቱ በጣም ከፍተኛ ነው። የህዝብ ድገቱ ደግሞ በጣም ከፍተኛ ነው። ስለዚህ የግብርና ምርትና ምርታማነትን መጨመር የግድ ነው ማለት ነው። ይህን ከማድረግ አንጻር በእኛ ዞን እየተሰሩ ያሉ ስራዎች በሲቪል ማህበረሰብ ድርጅቶች ከመንግስት ጋር በቅንጅት እየተሰሩ ያሉ ስራዎች ተስፋ ሰጪ ናቸው።